ሰላም መኪናችሁ ላይ በፍጹም ችላ ማለት የሌለባችሁን 10 ድምጾች እነግራችኋለሁ። በዚህ ቪዲዮ 5ቱን እነግራችኋለሁ፣ በሚቀጥለው 5ቱን እነግራችኋለሁ። ታዲያ ይሄንን ቪዲዮ ላይክ እና ሼር እያደረጋችሁ ለሚጠቅሟቸው ሰዎች አድርሷቸው። አመሰግናለሁ። እሺ እንጀምር። አንዳንድ የመኪና ድምጾች የትንሽ ችግር መጠቆሚያ ሊሆኑ ቢችሉም ሌሎቹ ግን ከባድ ዳሜጅ ከመከሰቱ በፊት የሚሰጡ ማስጠንቀቂያዎች ናቸው። አንደኛው ይሄ ድምጽ ከኢንጂናችሁ ውስጥ የሚሰማችሁ ከሆነ በተለይ በፍጥነት ላይ ያላችሁ የኢንጂን ቤሪንግ ወይም የሮድ ኖክ ችግር ሊሆን ይችላል። ይሄ አንገብጋቢነቱ ከፍተኛ ስለሆነ በአስቸኳይ ባለሙያ ማሳየት አለባችሁ። ሁለተኛው እንደዚህ የሚል ድምጽ ከሰማችሁ የሰርፐንቲን ቤልት የፑሊ ወይም የብሬክ ኮምፖነንቶች ችግር ሊሆን ይችላል። ይሄም አንገብጋቢነቱ ከፍተኛ ነው። ፍሬን ወሳኝ ክፍል ስለሆነ ማለት ነው። በተለይ ድምጹ እየጨመረ እየባሰ ከሄደ በአስቸኳይ ኢንስፔክት መደረግ አለበት። ሶስተኛው ፍሬን ሲይዙ ይሄን ድምጽ ከሰሙ የፍሬን ሸራ ማለቅና መሟጠጥ ወይም ሌላ የፍሬን ክፍሎች ችግር ሊሆን ይችላል። ይሄም አንገብጋቢነቱ ከፍተኛ ነው፣ ምክንያቱም ፍሬን የደህንነት አካል ስለሆነ ማለት ነው። አራተኛው መሪ ሲያዞሩ ይሄ ድምጽ ካለ የሲቪ ጆይንት ችግር ሊሆን ይችላል። ይሄ አንገብጋቢነቱ መካከለኛ ነው። ችግሩ እየተባባሰ ከሄደ የድራይቭ ትሬናችሁ ላይ ጉዳት ሊያመጣ ይችላል። ስለዚህ እላ ሳይባል ታይቶ መስተካከል መቻል አለበት ማለት ነው። ሌላው ወጣ ገባ ላይ ስታልፉ ወይ ደግሞ ስፒድ ብሬከር ላይ ስታልፉ ይሄን ድምጽ የምትሰሙ ከሆነ የሰስፔንሽን ኮምፖነንት ለምሳሌ እንደ ቦል ጆይንት ወይ የቡሺንግ ወይም የስታቢላይዘር ሊንክ ችግር ሊሆን ይችላል። ይሄም አንገብጋቢነቱ መካከለኛ ነው። በተለይ መሪ ስታዞሩ ወይ የመኪናው ሃንድሊንግ ላይ ለውጦች እየታዩ ከመጡ ቶሎ ብላችሁ ኢንስፔክት ማስደረግ አለባችሁ። ነገር ግን አስተውሉ፣ ድምጽ ብቻ በመስማት ችግሩ 100% ዲያግኖስ ማድረግ አይቻልም። መኪናው ከነዚህ ውስጥ የትኛውን ድምጽ እያወጣ ነው? ኮሜንት ላይ ጻፉልን። ክፍል 2 ላይ ተጨማሪ ድምጾችን ይዘን እንመጣለን።